የውሃ ስርጭቱ ፍትሐዊ እንዲሆን ህገወጥ ቅጥያዎች ላይ ህጋዊ እርምጃ ሊወሰድ ይገባል ተባለ። የወልቂጤ ከተማ አስተዳደር የገጠመውን የንጹህ ውሃ አቅርቦት ችግር ለመፍታት አሁን ላይ ከየትኛውም ተግባር ቅድሚያ ተሰጥቶ እየተሰራ መሆኑን ተገልጿል። በከተማው የውሃ ስርጭት ፍትሐዊ እንዲሆን ህገወጥ ቅጥያዎች ላይ ህጋዊ እርምጃ በመውሰድ ህጋዊ ማድረግና የአገልግሎት ክፍያውን አሟጦ ለመሰብሰብ በሚደረገው ጥረት የተሻለ ውጤቶችን ሊመዘግቡ እንደሚገባም የከተማ መስተዳድሩ ከንቲባ አቶ ሙራድ ከድር አመላክተዋል። የወልቂጤ ከተማ የንጹህ መጠጥ ውሃ ተደራሽነት በፊት ከነበረው ችግር ወጥቶ አንጻራዊ መሻሻል ላይ የሚገኝ ሲሆን የተጀመሩ ስራዎች ከማህበረሰቡ ጋር በቅንጅት በመስራት ህዝቡ በቂ ውሃ እንዲያገኝ የሚያስችሉ ስራዎች ይሰራሉ ተብሏል። በከተማው ከመሰረተ ልማት ችግር ጋር የሚነሱ ቅሬታዎች የሚያባብሱት በዘርፍ ውስጥ የሚሰሩ ባለሙያዎች በሚፈጽሙት ስህተት መሆኑ በተደጋጋሚ ይነሳል። በተለይም በመብራትና በውሃ ስርጭት ላይ የሚስተዋሉ ችግሮች አንዳንዶቹ ሆን ተብሎ የሚሰሩ ባለሙያዎቹ በግል በህገ ወጥ መልኩ ሲስተም በመቀጠልና በማበጀት ሌላ አካል እንዲውል በማድረግ ገንዘብ የሚሰበስቡ መሆኑ ለጂኒን ተደጋጋሚ ቅሬታ ደርሶ መዘገቡ የሚታወስ ነው። እንዲህ አይነት ወንጀሎች ኃላፊነት ካለመወጣትና ህዝቡ ማግኘት ያለበት አገልግሎት ሳያገኝ እንዲቸገር የሚያደርጉና የመንግስት ሀብት እንዲባክን የሚያደርጉ ድርጊቶች ናቸው።